ጂኖ በአሳዳጊዎቹ ከተወሰደ በኋላ ጂቫን የሚለውን ስም መጠሪያው ሆኗል። ሌላ ለመጀመሪያ ጊዜ ያያት በቤታቸው በሰራተኝነት ከመቀጠሯ በፊት በሸፍነት ሙያ ከምትሰራበት ሆቴል ለመዝናናት እንደሄደ ነበር። በወቅቱ ሌላ ጂቫን የልጅነት ፍቅረኛዋ ጂኖ መሆኑን አላወቀችም። የምታውቀው ጂቫን የኑር ልጅ መሆኑን ብቻ ነበር። ጂቫንን ብትተዋወቅ ኑርን በቀላሉ ለመበቀል ይረዳኛል ብላ ስላሰበች ቤተሰቧ ዘውትሮ ወደሚጠቀሙበት ሆቴል ተቀጠረች። ጂቫንም ለመዝናናት በዛ ሆቴል ተገኝቶ ነበር። ሌላ በመዋኛ ገንዳ ውስጥ ተቀምጣ የሰመጠች መስላለች። ጂቫን በመዋኛ ገንዳ ውስጥ ሰው መኖሩን ሲያውቅ ወደ መዋኛው ገንዳ ተወርውሮ ገባ። እናም ሌላን ከውሃው ውስጥ አወጣት። በደቂቃዎች ውስጥ ተግባቡ። በዚሁ ሆቴል በሬስቶራንት ውስጥ በሸፍነት የምትሰራ መሆኑን ነግራ ምግቧን እንዲቀምስ ነገረችው። ስሟንም ኤላ እባላለሁ አለችው። በቀጣይ ቀን በጋበዘችው መሰረት ምግቧን ለመቅመስ ወደ ሬስቶራንቱ ሄደ። የሆቴሉ አስተናጋጅ ምን ልታዘዝ ስትል ጠየቀችው። እሱ ኤላ የምትባለውን ልጅ ነው የምፈልገው ሲል ተናገረ። እንደመጣችን በጥሩ መስተንግዶ አስተናገደችው። ከቀናት በኋላ ሌላ በቤታቸው በምግብ ሰሪነት ተቀጠረች። በዛን ወቅት ነበር ጂቫን የልጅነት ወዳጇ ራሱ ጂኖ መሆኑን ከጀርባው ባለው ጠባሳ ለይታ ያወቀችው። ፍቅረኛዋ ጂኖ የጠላቷ የኑር ልጅ መሆኑን ብታውቅም ግን ቤተሰቡን ከመበቀል ወደ ኋላ አላለችም። ጂቫንም እስካሁን ድረስ በቤታቸው ውስጥ በምግብ ሰሪነት የተቀጠረችው ኤላ ሞታለች ብሎ የሚያስባት የልጅነት ፍቅረኛው ሌላ መሆኗን አላወቀም። ሌላ በዚህ ቤት የሚፈጠረውን ክስተት ስራዬ ብላ ስለምትከታተል ሁሉንም ነገር ታውቃለች። በኑርና በማሊ ያለውን ቅርበት እየተከታተለች ነው። ይህ ቤተሰብ የሚያውቀው ማሊ ለኑር ያጎት ልጅ እንደሆነና የቅርብ ዘመዷ መሆኑን ነው። ሌላ ግን ዘመድ እንዳልሆኑ ስለምታውቅ አሁንም ድረስ ፍቅረኛሞች መሆናቸውን ደርሳበታለች። ኑርና ማሊ ከልጅነት ጀምረው የሚፋቀሩ ድህነትን ለማሸነፍ ሲሉ ሀብታሞችን እያገቡ ገንዘብ እየሰበሰቡ የሚኖሩና ሀብታም ከሆኑ በኋላ ያገቧቸውን ሰዎች ተነጥለው የራሳቸውን ህይወት ለመጀመር የሚያስቡ ጥንዶች ናቸው። ቢሆንም ግን እስካሁን አልተሳካላቸውም። ለዓመታት ሁለቱም የተለያዩ ሰዎችን አግብተው እየኖሩ ነው። ሌላ ኑርና ማሊ በድብቅ እንደሚገናኙ ደረሰችባቸው። የሚቀጣጠሩበትንም ቤት አወቀች። ማሊ ወደ ኑር ለመሄድ ከፈለገ ባለቤቱ የሆነችው አርዳን የእንቅልፍ ክኒን በመስጠት እስከ ጧት የማትነሳበትን መንገድ በመፍጠር ወደ ኑር ይሄዳል። ይህንን ስትከታተል የነበረችው ሌላ ማሊ ለሚስቱ ይሰጣት የነበረውን የእንቅልፍ ክኒን ተመሳሳይ መልክ ባለው በቫይታሚን ክኒን ትቀይራለች። አንድ ቀን ኑርና ማሊ ለመገናኘት ቀጠሮ ይዙና ያንን ክኒን ለሚስቱ በመስጠት ይሄዳል። የሰጣት ክኒን ግን እንደወትሮው የእንቅልፍ ክኒን አልነበረም። ሌላ የለወጠችውን ክኒን ነበር የሰጣት። እናም እንደ በፊት የማያስነቃ እንቅልፍ አልተኛችም ነበር። እሱ ግን እንደወትሮው አትነሳም ብሎ ወደ ኑር ይሄዳል። ይህንን ያወቀችው ሌላ የማሊን ባለቤት ከእንቅልፍ ለመቀስቀስ ሚስኮል በማጮህ በማይታወቅ ስልክ ቁጥር ማሊ የሄደበትን አድራሻ በሜሴጅ ትልክላታለች። ማሊን ከጎኑ ያጣችው የማሊ ባለቤት በሜሴጅ ወደ ተላከላት አድራሻ መኪናዋን በማስነሳት ትሄዳለች። ከቦታውም ስትደርስ በሩን በኃይል እያንኳኳች ማሊ በሩን ክፈት እያለች በቁጣ ትጮሃለች። ኑርና ማሊ በጣም ይደናገጣሉ። ኑር ለማሊ የእንቅልፍ ክኒን አልሰጣትም እንዴ ስትል ትጠይቀዋለች። እሱም እንደውም ዛሬ 2 ነበር የሰጠኋት ይላታል። ምንም አማራጭ ስለሌላቸው በሩን ለመክፈት ይገደዳሉ። በሩን የከፈተችው ኑር ነበረች። የማሊ ባለቤት ኑርን ባየች ጊዜ ማሊ የት ነው? ከማን ጋር ይዘሽ ነው? በማለት ትጮሃለች። ራሷው ኑር ጋር እንደመጣ መጠራጠር አልቻለችም። ማሊ ሰክሮ የተኛ ሰው መስሎ ከአልጋው ላይ ተኝቷል። የማሊ ባለቤት ምን እየተካሄደ ነው ስትል ኑርን ጠየቀቻት። ቁማር ሲጫወት ቆይቶ ብዙ ኪሳራ ደረሰበት። ቤት መምጣት ስለፈራ እኔ ጋር ደወለና ወደዚህ ቤት እንዳመጣው ጠየቀኝ ስትል ምክንያት ፈጥራ አወራችላት እና ሳምናት ወደ ቤት በሰላም ተመለሱ። በዚህ ወቅት ሌላ ያሰበችው ስላልተሳካ በጣም ተበሳጨች። ኤቤክ የኑር ልጅ ብትሆንም በእናቷ ጥሩ እንክብካቤን የምታገኝና ጥሩ የእናት ፍቅር በማግኘት ያደገች ልጅ አይደለችም። ኑር ልጇ ኤቤክ ወፍራም በመሆኗ ምክንያት ስታሳቅቃትና ጣፋጭ ነገሮችን እንዳትበላ ትከለክላታለች። ኤቤክ አንዳንዴ የሚያንቀጠቅጥ በሽታም አለባት። አንድ ቀን ብርጭቆ ለማንሳት ፈልጋ እጇ መንቀጥቀጥ ይጀምራል። በእጇ የያዘችው ብርጭቆ ይሰበራል። በዚህ ወቅት ሌላ በድንጋጤ እየተመለከተቻት ነበር። ያስደነገጣት ነገር ሌላም ወላጅ አባቷ በዚህ መልኩ እጁ ይንቀጠቀጥ ስለነበር ነው።
እና በሽታው ከዘር ወደ ዘር የሚተላለፍ መሆኑን ስለምታውቅ ነበር። እናም ኤቤክ የአባቴ ልጅ ልትሆን ትችላለች በሚል ነበር ሁኔታው ያስደነገጣት። ሌላ በድብቅ የኤቤክን ፀጉር በመውሰድ የዲኤንኤ ምርመራ አደረገች። ውጤቱም ኤቤክ እህቷ መሆኗን የሚያረጋግጥ ነበር። ሌላ ለበቀል የምታስባት ሴት ጭራሽኑ የታናሽ እህቷ እናት በመሆኗ ፈተናዋን አበዛው። ኑር ኤቤክን የወለደችው ከፍቅረኛዋ ማሊ መሆኑን የምታውቀው እንጂ ከሟቹ ባሏ መሆኗን አታውቅም። ኳስ ተጫዋቹ ሀብታሙ ባሏ ደግሞ ኤቤክ ልጁ መሆኗን ያስባል። ሌላ ይህንን ጉዳይ ማጋለጥ ስለፈለገች የኤቤክን የሐኪም ቤት ፋይል አውቃ ከባሏ ቢሮ ጠረጴዛ ላይ ያስቀመጠችው። ፋይሉን እንደከፈተው ሌላ ወደ ክፍል በመምጣት ዛሬ ኤቤክን ሐኪም ቤት ወስጃት ነበር፣ ያዝከው የኤቤክም የሕክምና ፋይል ነው ስትል ነገረችው። እሱም አመሰገናትና የሕክምናውን ፋይል ከፈተው። ፋይሉን ካየ በኋላ በንዴት እነ ኑር እራት ወደሚበሉበት ጠረጴዛ መጣ። ንዴቱ ከፊቱ ላይ ያስታውቅ ነበር። ምን ሆነሃል ሲል ጠየቁት። ያንቺ የደም አይነት ኦ ነው፣ የኔም የደም አይነት ኦ ነው እና የኤቤክ የደም አይነት ኤ የሆነው ከየት መጥቶ ነው ሲል በቁጣ ጠየቃት። ቤተሰቡ ቶፋን በሚያወራው ነገር ተደናገጡ። ምን ለማለት ፈልገህ ነው ሲሉም ጠየቁት። ኑር ምላሽ አልሰጠችም። ቶፋንም ኤቤክ የኔ ልጅ አይደለችም፣ ከቀድሞ ባሏ የጸነሰችው ልጅ ነው ያንተ ነው ብላ ያላቀቀችው ሲል ነገራቸው። የቶፋን እናት፣ አባት፣ እህት ሁሉም እንዴት እንደዚህ ታደርጊያለሽ? ምን አይነት ቆሻሻ ሰው ነሽ? በማለት ኑር ላይ መጮህ ጀመሩ። ኑርም ሁሉም ቤተሰብ ሲጮህባት ተበሳጨች። አንተ የቀድሞ ባለቤቴን በመኪና ገጭተህ ባትገድለው ኑሮ ይሄ ሁሉ ባልተፈጠረ ነበር። ራሳችሁን እንደ ንጹሕ ሰው አይታችሁ እኔን ልትወቅሱኝ ነው ስትል ተናገረች። በዚህ ጊዜ ሌላ ሰማይና ምድር ዞረባት። በፍጹም የማትጠብቀው ነገር ነበር። የኑርን ሕይወት አበጣብጣለሁ ብላ ያሰበችው ነገር የአባቷን ሕይወት ያሳጣውን ሌላኛውን ጠላት አሳወቃት። ሌላ ቶፋንን ታስበው የነበረው ልክ እንደ አባቴ ለገንዘብ ብላ የቀረበችው ሚስኪን ጥሩ መልካም ሰው ነው ብላ ታስበው ነበር። ከዛን ቀን በኋላ ኑርና ማሊን ብቻ ሳይሆን ከጅኖና ከታናሽ እህቷ ውጭ ያሉትን ሙሉ ቤተሰቡን ለመበቀል አሰበች። ቱፋን በኑር በመዋሸቱ በጣም ቢበሳጭም እና ኑርን ሊፈታት ቢፈልግም ኑር የብዙ ድርጅቶቹ እኩል ባለድርሻና የሀብቱ እኩል ተካፋይ ናት። ያንን ማድረጉ ራሱንም ቤተሰቡንም ከችግር ውስጥ ማስገባት አልፈለገም። ሳይወድ በግዱ ያለውን ነገር አምኖ ለመኖር ተገዷል። ቢሆንም ግን ኑርን አያናግራትም። የሚተኛውም ከሳሎን ሶፋ ላይ ነበር። ቱፋንን ይበልጥ ያበሳጨው ለኑር ሲል የቀድሞ ፍቅረኛውን መለየቱ ነበር። የቀድሞ ፍቅረኛው ሴራፕ ትባላለች። አደጋውን ካደረሰ በኋላ ኑርን ሳይፈቅድ ወደ ህይወቱ ገባች። እናም ሴራፕን ለመተው ተገደደ። አሁንም ድረስ ሴራፕን ይወዳታል። ኑርና ማሊ የማይፈልጉት ትዳር ውስጥ የገቡት ለገንዘብ ብለው ነው። እናም ማሊ ከአርዳ ልጅ እንዳይወልድ ሁሌም ጥንቃቄ ያደርጋል። አንድ ቀን ግን ያላሰቡት ነገር ገጠማቸው። አርዳ ማሊን ጸንሻለሁ ስትል በደስታ ነገረችው። ማሊም ያለውን ድንጋጤ ከፊቱ ላይ ሳያሳብቅ ፈገግ ብሎ ደስ እንዳለው ነገራት። ጉዳዩን ለኑር እንደነገራት መፍትሄ መፈለግ ጀመሩ። በማይታወቅበት መልኩ ልጁን ለማስወረድ ኑር ለቤተሰቡ ሻሂ ለማፍላትና የአርዳ ስኒ ላይ ጽንሱን የሚገድል መድኃኒት ጨመረች። ሳሎን ላይ አርዳ እና እናቷ ተቀምጠዋል። ለአርዳና ለእናቷ ሻይሆን ሰጠች፣ ለራሷም አንድ ያዘች። ኑር አርዳ ሻይሆን እስከምትጠጣላት ቸኩላለች። ግን ሻይሆን መጠጣት ሳትጀምር ትንሿ የኑር ልጅ ኤቤክ ከበረንዳው ላይ ጮኸች። ሁሉም ሻይን አስቀምጠው ወደ ኤቤክ ሄዱ። እግሬን እግሬን እያለች በረንዳው ላይ መውደቋን ነገረቻቸው። ደህና ነሽ ብለው ከሌላ ጋር ወደ ክፍሏ እንድትሄድ አደረጓት። ኤቤክ ከክፍሏ ስትደርስ ሌላን ጥሩ ተውኛለሁ አይደል? ለምንድነው የወደቅሽ መስለሽ ጩኸ ያልሽኝ? ስትል ሌላን ጠየቀቻት። ሌላም ለምንወደው ሰው ስንል ያደረግነው ነው ስትል መለሰችላት። ኑር ሻዩን ስታዘጋጅ መድኃኒት መጨመሯን ሌላ ይታት ነበር። አርዳ ሻዩን ከመጠጣቷ በፊት ኤቤክ ወድቃ በጆኸችበት ጊዜና እነ ኑር ወደ ኤቤክ ሻዩን ትተው በሮጡ ጊዜ የአርዳንና የኑርን ሻይ አቀያይራው ነበር። ከቦታቸው እንደተመለሱም ሻዩን መጠጣት ያዙ። ኑር ለአርዳ ያዘጋጀችውን ሻይ ጠጣች። ከትንሽ ቆይታ በኋላ ሆዷን በኃይል ይቆርጣትና ያስታውቃት ጀመር። ማሊ ምን ሆነች ነው ሲል ይጠይቃታል። ለአርዳ ያዘጋጀችውን ሻይ ራሷ መጠጣቷን የገባት ዘግይታ ነበር። ማሊ ወደ ሆስፒታል ይዟት ሄደና ሕይወቷ ተረፈች። ኑር ሙሉ ቀን ስትታመም ያስተዋለችው የአርዳ እናት ኑር የታመመችው ሻዩን ከጠጣች በኋላ በመሆኑ በሻይ ውስጥ መርዛማ ነገር መኖሩን ትረዳለች። ከዛም ሌላን በመጥራት ትጠይቃታለች። ኤቤክ ከደረጃው ላይ ወድቃ
ወደ እሷ ስንሮጥ አንቺ ወደ ሳሎን ስትሄጂ አይቼሻለሁ፣ ለምን ሄድሽ ስትል ትጠይቃታለች። ሌላም ምንም ምላሽ አልሰጠችም ነበር። የአርዳ እናት ኑር ያለ ወትሮው ያለ ምክንያት ሻይ አላፈላችም ብላ በማሰብ ኑር ከአርዳ ሻይ ውስጥ የጨመረችው መድኃኒት ነበር አይደል? አንቺ ነሽ ሻዩን የቀየርሽው ስትል በድጋሚ ሌላን ትጠይቃታለች። ሌላም አዎ የሚል ምልክት ታሳያለች። የአርዳ እናትም ለ12 ዓመት ኤቤክ የልጄ የቱፋ ልጅ ናት፣ ለእኔም የልጄ ልጅ ናት። አያት ሆንኩ ብዬ አምኜ ለዓመታት በኑር ተታልያለሁ። አሁን ደግሞ እውነተኛ አያት ልሆን ስል ልጄንም ጽንሱንም ልትነጥቀኝ ነበር። ባለውለታችን ነሽ። አንቺ የልጄንም የጽንሱንም ሕይወት አተረፍሽ። ከዚህ በኋላ በእኔ ትልቅ ቦታ አለሽ ትላታለች። ሌላም ይሄ ነገር በኑር ከታወቀ ልትገላት እንደምትችል ስለምታውቅ እባክሽን ይሄን ጉዳይ ማንም አይስማ፣ ኑር ካወቀች አትለቀኝም ስትል ለአርዳ እናት ትለምናታለች። ለአርዳ እናት ያንቺን ስም አላነሳም፣ ሻዩን እኔ ነኝ የቀየርኩት እላለሁ ብላ ቃል ትገባላታለች። ልጇ ቱፋን ወደ ቤት እንደመጣ የተፈጠረውን ሁሉ ትነግረዋለች። እሱም በቁጣ ወደ ኑር በመሄድ እንዴት መጥፎ ሰው ብትሆኚ ነው የእህቴ ሻይ ውስጥ መድኃኒት የጨመርሽው? እናቴ ስኒውን ባትቀይር ልትገያት ነበር ሲል ይጮህባታል።